ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰሞኑን እጅግ በጣም ደስ የሚል መረጃ እየወጣ ነው። የብሌንን ሕክምና በተመለከተ አሸናፊ የብሌን አባት እንግዲህ እጅግ በጣም ጎበዝና ታታሪ የሆነ እናትም አባትም ሆኖ ልጁን እንዴት እንደሚንከባከብና እንዴት እያስታመመ እንደሆነ ሁላችንም እናውቃለን። እንግዲህ አሁን ላይ ደግሞ ወደ ህንድ ሀገር ለሕክምና ይዞ ሄዶ በህንድ ሀገር ሕክምናዋን እየተከታተለች የምትገኘው ህፃን ብሌን እጅግ በጣም ደስ የሚል ለውጦችን እያሳየች እንደሆነ መላው የኢትዮጵያ ህዝብ የዚችን የልጅ ደስታ በማየት እጅግ በጣም ደስ ብሎታል። መጨረሻዋን ያሳምርልን። በዚህ አንዳንድ ምልክቶች እንዳሳየው እግዚአብሔር አሁንም ትልቅ የሆነ ፈውስ እንደሚልክላት የሁሉም የኢትዮጵያም የኤርትራውያንም ጸሎት ነው። እንግዲህ አሸናፊ ልጁን በህንድ ሀገር ሕክምናዋን እየተከታተለ አንዳንድ ምልክቶችን አይቻለሁ በማለትም ደስታውን እየገለጸ ይገኛል። የዚች የህፃን ሕክምናም በተመለከተ መላው የኢትዮጵያ ህዝብ ከሀገር ውጭም ሀገር ውስጥም ኤርትራውያንም እችን ልጅ በጸሎትም ሆነ በገንዘብ የሚደግፋት በጣም ብዙ ነውና የዚችን የልጅ ሕክምና አባቷ እንግዲህ እንደ እናት እንደ አባት ሆኖ እየተከታተለ ይገኛል። አሁን ላይ ግን እንቅስቃሴዋን እጇንም እግሯንም ማንቀሳቀስ ጀምራለች። እንግዲህ አባ ማለትም ትናንትና ጀምራልኛለች ብሎ ደስታውን ለኢትዮጵያም ለኤርትራውያንም ደስታቸው ነውና እኔ ብቻ አይደለሁም የአንቺ ቤተሰብሽ መላው የኢትዮጵያ ህዝብና ኤርትራውያን ህዝብ ሁሉ ቤተሰብሽ ነው። የአንቺን መዳን የሚመኝልሽ እጅግ በጣም ብዙ ሰው ነውና እያለ ለልጁም እየነገረ ደስታውን እያበሰራት በትናንትናው ዕለት ታይቷል ማለት ነው። እንግዲህ መጨረሻዋን እግዚአብሔር አምላክ እንዲፈውሳት የሁላችንም ልመናና ጸሎት ነው። አሁን ላይ ግን በጥሩ ሁኔታ ሕክምናዋን እየተከታተለችና ሕክምናዋ ላይም አንዳንድ ለውጦች እየታዩ ይገኛሉ። እንግዲህ እስከ ዛሬ ድረስ በጣም የተንከባከባትና ያስታመማት አባቷ አሁን ላይ ደግሞ ድናለት እየሮጠች በእግሯ እያወራች ባፏ ወደ ኢትዮጵያ ተመልሳ እንድናያት የሁላችንም ልመናና ምኞታችን ጸሎታችን ነው። እግዚአብሔር ደግሞ የሰውን ልመና ምኞትና ጸሎት የሚቀበልና የሚያሳካ ፈጣሪ ስላለን ያሳካል ይሆናል የሚል የሁሉም ሰው ምኞትና ጸሎት ስለሆነ ህፃን ብሌን አሸናፊ ወደ ሙሉ ጤንነቷ ተመልሳ እንደምትመለስ የሁላችንም ምኞትና ደስታ ነው። ፈጣሪ ይማርሽ ማለት እንወዳለን።